ዛሬ ታላቅ ቀን ነውና አብረን ነው የምንውለው። በመጀመሪያ ወደ ፀጉር ቤት እንሄዳለን። እስቲ ፏፈሽ እንበል። ሺህ ዓመት አይኖር አመዳችንን አቡነን በዛሬ ቀን አናልፍም በሚል ተልካሻ ምክንያት የዘውትር ደንበኛችን ወደ ሆነችው መዓዚ የውበት ሳሎን ሰከም ብዬ ገባ። ካስኬ ውስጥ እንደምታዩት ቅጥል አልኩ። ከዛ ደረቅ ሲል ወጣ አልኩኝ። ከዛ ልንሾረበው ነው። ይቅር በለኝ ማለቴ ልንሰራ ነው። የተውሶ ነው የኛ አይደለም። ፀጉሩ ብቻ እንደዚህ ፏፈሽ ሊያረጉን ተጣጣሩ። ፏረጉን ነው ምላችሁ። ከዛ ጉዞ ወደማይቀርበት ዛሬ ትልቅ ቀን ነው አላልኳችሁ? ወደሚያምረውና ወደማይቀርበት ስፔሻል ዴይ ወደሚከበርበት ብሪዝ ወሎ ሰፈር አካባቢ የምታውቁት ካላችሁ ይሄ እዛ ነው። በጣም ነው የሚያምረው። ያው እንግዲህ ዛሬ ምን ቀን እንደሆነ እንደዚህ እንደምታዩት ከጓደኞቼ ጋር ይሄን ቀን አሳልፈል። ያው እኔ እንደ ሰው ክሬም ኬክ አልበላም። በጣም ያሳዝናል። አልበላም፣ አልወድም። ስለዚህ የባናና ስላይስ ኬኬን ይዤ እንግዲህ ጌዳውን ያልኩበት እላችኋለሁ። ጽድት አድርጌዋለሁ። እንግዲህ ከዛ ለምን በዚህ ብቻ ይዘጋል? ይሄ ነገርማ ማብቂያው ጌም መሆን አለበት። እንግጠምሽ አሉ ወዳጆች። ተው ይቅርባችሁ አልኩኝ። ጀመረ ጆ በቃ ግባ አልኩት። ይቅርብክ ዛሬ በዜሮ መዘረርክ ነው ስለ አይሆንም ምን ሆነሻል አታውቂኝም ምናምን። ኦኬ በቃ ትንሽ እድሉን ሰጠሁት። ሞከረ ከዛ ቆይታ ያላችሁ ትንሽ እንዲያሸንፍ ፈቀድኩለት። ከዛ በኋላ ወንዶች ተጨቁናቸዋል በሚል ነው ዝም ያልኩት እስካሁን። አሁን ግን እኔ ታይም ነው ብዬ በቃ ጎሉን እንደ ጉድ ነው አስቆጠርኩት ነው የምላቸው። አስቆጠርኩት በቃ ድጋሚ እዚህ ቦታ ላይ እንዳይገኝ አድርጌ ነው ቅጥቅጥ ያደረግኩት ነው የምላችሁ። እንግዲህ ያው አልቻለም። አሸናፊው እኔ ሆኜ ዋንጫውን ወስጃለሁ ነው የምላችሁ። እንግዲህ ያው ደግሞ ቀኑ ሚኒ ስለሆነ ሰመረልኝ። በቃ ምንም ልረዳችሁ አልችልም። በቃ በዚህ አይሆንም፣ እኛ እንቀጥላሉ። ቀጠለ። ቦክሲንግ ገባ። እንግዲህ እያጀብነው ነው እኛ። አልሆነም፣ ልጁ አይሆንም ለጸብ እንዴ ለምን እኔም ልግባ አለ። ሶል ግባ ግን በእጅክ ይሞታል ይቅርብ ካልኩት በቃ አልሰማኝም። እሱም ገባ፣ እሱም አልሆነም። ዛሬ ሁለቱ ቀን አይደል የኔ ነውና እስቲ ይቅርባችሁ ድሉን ለኔ ስጡኝ አልኩኝ። እኔም በቃ እንዴት ልበላችሁ አላስተረፍኩትም። ማሽኑ ወድቆ ተነስቶ ነው። አሁን ይሄ በስንተኛ ሙከራ መሰላችሁ? በቃ እኛ አንሆንም ለጸብ የፍቅር ሰዎች ነን በሚል እንግዲህ ይሄን ቀን አሳልፈናል። ከዛ ይሄን የመሰለ ውሎ ከዋልን መጨረሻውማ የቤቱን ምግብ ማውደው ነው በሚል ተልካሻ ምክንያት እንግዲህ ያለችውን ዝም ብለን ቀምሻለሁ። በሉ አልልም ቀምሻለሁ። እንግዲህ ለማንኛውም ይሄ ቪዲዮ ቭሎግ አደርገዋለሁ ብዬ ስንት ጊዜ ካስቀመጥኩት አሁን ሰብስቤው ገጥሜው ነው አንድ ቪዲዮ እንዲወጣው ያደረግኩት። አድንቁኝ። ለማንኛውም ብሉ፣ ደግሞ ምን አባቱ ብሉ፣ ጠጡ ካገኛችሁ። ብቻ ሳያጌጡ ይመላለጡ ነው በሚል ይሄን ነገርዬ አላቆየሁትም፣ ላሰናብተው ነው። ግን ቀልድ ነው። ይሄውን ሁሉም ሰው በእርግጠኝነት ሂማኒር ነው የሚመስለው። ላይክ ሂማኒር ነው በጣም ኳሊቲ ያለው አፎርደብል፣ ቁመቱ፣ ከለሩ፣ ብዛቱ በቃ አታምኑም። እኔ ለመጀመሪያ ጊዜ ነው ልሸጠው ስለሆነ ቆይ ራሴ ላይ ልሞክረው ብዬ ራሴ ተጠቀምኩትኝና በቃ ምንም ሲጀመርም ሄጄ ተሰፋኝ። በቃ ካስክ ምናምን አልገባሁትም። የተሰራ ነገር የለውም። ራሱ የመጀመሪያው ፍሪዝ ነው። እዛ መጀመሪያ ላይ የሚነበረው ቪዲዮ ላይ እንደምታዩት። ካልወጣችሁ ቤት ውስጥ ምናምን ከሆናችሁ ሹሩባ ሰርታችሁ ማቆየት አሪፍ ነው። ልክ ልትወጡ ስትሉ በስታይል አርጋችሁ በቃ በጥራችሁ ምናምን ነገር ታስተካክሉታላችሁ። ስትፈቱትም በጥንቃቄ በቃ አጥባችሁ ሰርታችሁ ምናምን ማስቀመጥ አለባችሁ እንዳይበላሽ ማለት ነው። 2-3 ጊዜ ደጋግማችሁ በጥንቃቄ እንድትሰሩት ማለት ነው። ብቻ ቆይ ታዩታላችሁ። እያንዳንዱ ቴክስቸሩ ራሱ ቼክ ብታደርጉት እንደዚህ ቪዲዮም ላይ ፎቶም ላይ ምናምን ውጪ በቃ ሂማኒር ቁጭ ማለት ነው። ሰው ካልነገራችሁ በቀር ላይክ ሂማኒር መሆኑን አታውቁምና እንደዚህ አይነት ላይክ ሂማኒሮችን የምትፈልጉ በብዛትም ሆነ በፒስ ጌም ልታደርጉልኝ ትችላላችሁ ማለት ነው። እኔ ሲጀመር ማለት ነው ጸጉር ያልሆነ ነገር አናቴ ላይ እስካስቀመጥኩት ድረስ ካልበዛ ቁመቱ ካረዘመ አይመቸኝም። በቃ ደስ አይለኝም፣ አልወድም። እዩት እንዴት እንደሚያምር ብስማ
በዚህ አጋጣሚ ላይክ ሂውማን ሄር አያያዙን አስተጣጠቡ ምናምን ብዙ ሰዎች ይቸገራሉና እኔ እንዴት እንደማደርገው ያው አንደኛው በጥንቃቄ መያዝ ነው፣ ሁለተኛ አበጥራችሁ ሹሩባ ሰርታችሁ ማቆየት ነው። ከዛ ሶስተኛው ደግሞ በምታጥቡ ሰዓት ላይ እንዲያፍታታላችሁ ጥሩ የሆነ ሻምፖ መጠቀም አለባችሁ። እኔ ኦርጋንዛና ሰንሲልክ ነው የምጠቀመው፣ ግን ከሰንሲልክ ሞር ኦርጋንዛ አሪፍ ነው። የተለያየ ፍሌቨር ይኖረዋል፣ ግን አሪፍ የምትሉትን ለፀጉራችሁም ተጠቅማችሁ ከዚህ በፊት የተመቻችሁ ካለ እሱን ብታደርጉት ሪኮመንድ አደርጋችኋለሁ። ከዛ በኋላ ካጠባችሁት በኋላ አድርቃችሁ ሹሩባችሁን ሰርታችሁ ታስቀምጡታላችሁ። መጠቀም ስትፈልጉ አውጥታችሁ መሰራት ይሆናል ማለት ነው።